ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ፕራንክ ልሰራው ነው። ፕራንክ የሚሰራው ደግሞ አክስቴ ነች እና ምን እላታለሁ ሰዎች ስለሌሉ የሆነ አላቅም ብቻ የሆነ ሰው አፈቅራለሁ። ስለዚህ አሁን ቤት ውስጥ ልጠራው ነው እላታለሁ። ስልክ የምታነሳልኝ ከሆነ ማለት ነው። እና እስቲ እስከ መጨረሻ ድረስ ይሁን፣ መጨረሻ ምን እንደሚሆን እናያለን አብረን ማለት ነው። እየደወልኩለት ነው። በነገራችን ላይ አሁን ነው ከሻወሬ ጋር የወጣው እና አታነሳም። ስልኳ እንትን ነው ኮል ኖሪንግ አይደለም። የምታነሳልኝ አይመስለኝም። የምታነሳልኝ ከሆነ አሪፍ። አሁን አውቄ ነው ከሻወር የወጣው። ሻወር ወጥቼ እንዲህ ለሳ የደወልኩ እንትን እንደዚህ ቁጭ ያልኩ ተገላልጬ እንትን እንዲታምነኝ ብዬ ማለት ነው። ችግሩ ስልኩ አይነሳም ማለት ነው። ያሳዝናል። ፍራንኬ ከሸፈ። እስቲ ሊደውልለት በስነ ስርዓት ጠብቁኝ እስቲ። አታነሳም። ወይኔ በጣም ነው የማዛዝነው። እሷ ደግሞ አይሰራትም። እስቲ አንድ ጓደኛ ጋር ጥራት ነው። አንድ ጓደኛ ያለች እዚህ ቤሩት፣ እሷ ጋር ደውልለት እና ምን እንደምትለኝ ልስማ። ቆይ በዋትስአፕ ልክ ባለት ለሷ ደግሞ ምን ትለኝ? ያምሻል እንደ አንቺ ድፍት ያርግሽ ድፋሽ ነው የምትለኝ እሷማ መቶ በመቶ ማለት ነው። እና እንደዚህ ተገላዝተሽ ምን ሆነሻል? አብደሻል እንዴ? ያምሻል እንዴ እንዳትሉኝ፣ እኔ ለፕራንክ ብዬ ነው። እሺ እኔ በጣም ነው የምሸፋፍነው። የምር እየደወልኩለት ነው። እንዴት ነሽ? አንቺ ደህና ነሽ ወይ? አለሁልሽ። ጠፋሽ። ምን ሆነሽ ነው እንደዚህ የጠፋሽው? አንቺ ሰው እንኳን አትፈልጊም? ያው እየፈለኩት መቼ ደውለሽኝ ታውቂያለሽ? እንደ አንቺ ኢየሱስ ደህና ነሽ ወይ? የምር ደውለሽኝ አታውቂም እኮ። ድሮ እንደዋወል ነበር ምናምን ምናምን። ኧረ ምንም ችግር የለም አለሁልሽ። ጌታ ምስክሬ። ሰላም ነው። የዛ ነገር ስላየሽው ተቀየምሽው መሰለኝ። በቃ ቀረችኝ ብዬ። ወይ የየትኛው ራሳት እጂ ወራኛ ማርያምን ምን ሆነሻል? ለእኔ ምንም አልመሰለኝም። ሳይሆን እኔ ጋር ብዙ ነገር ስላለ ባረግል ያው ምንም ስለማይመስለኝ ያው አላናገርኩሽም። በዛው ተቀየመች ብዬ። ኧረ አይደለም አይደለም፣ የምር አይደለም። ስሚ የሆነ ነገር ልንገርሽ። ሰዎች የሉም። ትናንትና ከትናንትና ወዳ ነው የተሳፈሩ። እሺ። እና ፍቅር ያዘኝ። ፍቅር ያዘኝ። ፍቅር ነው ያዘሽ ደግሞ አፈርቢ። ምን ማለትሽ ነው? ፍቅር ያዘኛልሻ? ፍቅር ምንድን ነው? ፍቅርና ሰው ማፍቀር ማርዬ። ልታገቢ ነው? እዚህ ሀገር እኮ ነው። ኢትዮጵያ መሰለሽ እንዴ? እኮ አውቃለሁ፣ ግን የዚህ ሀገር ሰው የዚህ ሀገር ዜጋ ልታገቢ ነው ወይ? የእውነት በሆነና ጥሩ ነው። ግን ሰዎቹ ከፈቀዱልሽ እውነት ጥሩ እኮ ነው። ስንቶቹ ናቸው አግብቶ የሚኖሩ? ሰዎቹ እኮ አያውቁም ማርዬ። አሁን ልጠፋው ነው። ይሄ ማጥፋት እንዳትጠፊ አፈርቢ። ቀውስ አብደሻል። ኧረ እንዳትጠፊ ዝም በይ። ከሱ ጋር ልጠፋው ነው። በእናትሽ ከሱ ጋርም እንዳትጠፊ። አንቺ አብደሻል። እንደ እግዚአብሔር ምስክር አልሰማሽም። እንደ ነገ ላይ ወስዶ ብጥስት ነገር ባረግሽ አንቺ አብደሻል እንዴ? በቃ ወደድኩ። በሰላም ሀገር ኧረ ወደዛ ሂጂ በእናትሽ። ምን ችግር አለ? የሀገሬ ልጅ እንኳን አንቺ አብደሻል እንዴ? ትላንትና የሀገሬ
የጎረቤት ልጅ በጣም ወድሻለሁ አፈቅርሻለሁ ምለው ምን እንዳረገ እያየሽ ድጋሚ ደግሞ የሰው ሀገር ወደድኩኝ ከሱ ጋር ልጠፋ ነው። እውነት እኔ አልሰማሽም። እና ምን እያልሽ ነው አሁን? አንቺ ቀልድ እንዳትቀልጅና ትርጉም ያለው ነገር አውሪ። ቀልድ አይደለም ባክሽ። በቃ ፍቅር ያዘኝ ከልጁ ጋር አሁን በቃ ሰዎች የሉም። ስለዚህ 15 ቀን ነው ሰዎች ቆይቶ የሚመጡ። እስከዛ ከሱ ጋር ሊውጣና ኧረ በኢየሱስ ክርስቶስ አንቺ ነገር ረሻለሁ። እግዚአብሔር ምስክር የትም እንዳትሄጂ ምለው ነገር እሄት ብለሽ ስሚ። ነገ እንዳትጸጸች ነገር ረሻለሁ። እግዚአብሔር ምስክሬ ነው የምልሽ። ኧረ ወደዛ በይው። የዚህ ሀገር ሰው ሶርያ ይሆናል ይሄ ወይ ሌላ ሀገር ይሆናል። ወይ ሴትዮ ጠፈች ደግሞ። እሺ እየጠበኩሽ ነው ምን እንደምትይኝ። በቃ ሆነ ቀረ በኋላ እናወራለን። አሁን ሽንት ቤት ላጠባች ግን እውነት እንደዛ አይነት ነገር ከአይምሮሽ አንሺ። ነገር መስራት ሰው ይነግራል። ችግር የለውም። ኤርፎን አርግና አውሪኝ በእናትሽ። እኔ በጣም እንትን እያልኩ ነው። አሁን ተጣጥቤ ምናምን ሊወጣ እኮ ነው። ውሸትሽ ነዋ። የምን ውሸት? አንቺ ምን ሆነሻል? አንቺ ሰው አታምኝም እንዴ? እሺ እስቲ የሚወድሽ ምንድን ነው? አንቺ የምትወጂ ማን ነው የምትወጂ? ከሚና በጣ በጣም ትወጃለሽ። በእነሱ ሙት በይ። በማን? በተሚና በሚጣየ ሙት በይ። በልጆቼ እንዴ? በልጆችሽ ለምንድን ነው የምታስሚኝ ማርዬ? በልጆችሽ? አፈር ውሸትሽ ነው። በቃ ቻው። ውሸቴ አይደለም። አዳምጪ መጀመሪያ። ወይኔ ምን አነሳው ነች። ሰው አታምኝም እኮ አንቺ። ይኸውልሽ እኔ አሁን ስራ ልሰራለኝ ግን በኋላ እናወራለን። እሺ አልፈልግም አሁን እንዲታወሪኝ። ምክንያቱም አሁን እንትን እኔ ሊወጣው ነው። በቃ አሁን ጫማ ራሱ እያረኩ ነው። ምን ሆነሻል? እያጠብሽ እየሰራሽ የቤት ስልክ ይደውላሉ። ዘበኛው ይነግራል። አካባቢ ሰው ይነግራል። ራስሽን በገዛ እጅሽን እናት ወጥመድ ውስጥ እንዳታስገቢ ነግረሻል። ዘበኛ ነው ያስተዋወቀኝ። የወይሌ እስቲ እግዚአብሔር እማቤትን በእማቤት በውሸት አታውሪም አንቺ። ውሃ ራሱ ትናደረግሽኝ አንቺ። ምን አነሳውነሽ? ውሃ እየጠጣ ነበር እኮ ትንሽ ይበልሽን ከስክሶች ከስክሽ እርግዝና እንዳስቀራሽ ቻው እንዳትሄጂ ግን ልብሽ ዘበኛው ሌባ ሊሰርቅ ልዘርፍ ከሆነ ሳንቺ በወጣሽበት እንደ አንዷ እንደዚህ ዱባይ ላይ አሁን ክፍለ ሀገር ላይ ያለው ንብረቷ ቤቷ እንዳለ ተሽጦ እንደ አንቺ ምን ሆነሽ ነው? ቤቱ ልዘርፍ አስቦ ከሆነስ የትኛው ልጁን ታውቋለሽ አይደለ እንደ ይሄ 23 ዓመት የቆየ ዘበኛ እኮ ነው። ምን ሆነሻል? እንዴት አድርጎ ነው የሚሰርቀው? እሺ ወደ ቀረ በኋላ ወረሻለሁ ይቻላል። አሮቤታ መጨረሻ እንዳታመጣኝ ግን አንቺ እውነት ከልብሽ እኔ እንጀብቸ እኔ አልወስንም። ቻው እሺ። በቃ ውጪ ነው የምትይኝ? እንደዚህ ነው እናንተ። ሳልነግራት ጠፋችሁ ዘግታ ማለት ነው። እና እንደዛ አድርጊያታለሁ። መጨረሻ ምን እንደምትለኝ ሲደውልልኝ ማለት ነው እቀርስላቸዋለሁ፣ ነግራቸዋለሁ ምን እንደምትለኝ ማለት ነው። እና ሊወጣ ነው እንደዚህ ብዬ ሊወጣ ብዬ ደግሞ ፎቶ አንስቼ እልክለታለሁ። እሷ ሲደውልልኝ እነግራቸዋለሁ ማለት ነው። እና ውጪ ነው እስቲ ፈትናታለሁ፣ ማርያምን ይፈትናታለሁ ምን እንደምትለኝ ማለት ነው። ውጪ ነው የምትለኝ? አይ እንዳትወጪ ይቅርብሽ ነው የምትለኝ። ምን እንደምትለኝ አላውቅም። እንግዲህ በጣም ጥሩ ጓደኛዬ ነች። እነግራታለሁ። መጨረሻውን ደግሞ ቀርስላችኋለሁ እሷ ስትደውልልኝ ማለት ነው። በደንብ እዩት ቪዲዮን፣ ላይክ አድርጓት፣ ሰብስክራይብ አድርጉልኝ። አመሰግናለሁ፣ ወዳችኋለሁ ማለት ነው። በቃ ቻው። በጣም ይቅርታ ግን እንደዚህ ስለመጣሁባችሁ ማለት ነው።